ሰላም ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች የተወደዳችሁና የተከበራችሁ እንደምን ሰንብታችኋል እንደምን ውላችኋል። ዛሬ ልሰራላችሁ የመጣው አንድ ስለምንጠቀመው ስለ ፖፖ ላይቭ አፕሊኬሽን አወራረድና አከፋፈት እንዴት አድርጋችሁ እንደምትጠቀሙ እና ምን ማድረግ እንዳለባችሁ ሴቲንጎችንስ እንዴት ማስተካከል እንዳለባችሁ ላሳያችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ጠቃሚ መረጃዎች ይደርሷችኋል። እንዲሰራላችሁ የምትፈልጉት ያልገባችሁ ነገር ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እሺ እንቀጥል። እንደምታዩት እዚህ ጋር እንደምታዩት እቺ ማለት ነው ቮን እንደምትለው እቺም ለምንድነች ካላችሁኝ ቮን እና ፖፖ ላይቭ የአንድ ካምፓኒ ናቸው። እንደ አማራጭ የቀረቡ ናቸው። ልዩነት የላቸውም። ያው እኛ በሚመቸን እንደ አማራጭ የቀረቡ ናቸው። ትንሽ ባክግራውንዳቸው ነው ልዩነት የሚኖረው እንጂ ሌላው ሲቲንጋቸው እና አቀማመጣቸው ምናምን ነው እንጂ በቃ ሌላው ምንም ልዩነት የለውም። አጠቃቀማቸውም አንድ ነው። እና እኔ ምን ልላችሁ ፈልጌ ነው በዛ እየተጠቀምኩበት ስለሆነ ምናልባት የፊት አሻራ ምናምን ለመስጠት ትንሽ እንትን ስለሚለኝ ሁለተኛ መስጠት ስለማይቻል በዚህኛው ለእናንተ በሚገባ መልኩ ላሳያችሁ ፈልጌ ነው። እስከ መጨረሻው ተከታተሉ። እንደዚህ አንዴ እንነካትና ከከፈትናት በኋላ ማለት ነው እንጠብቃለን እስከሚከፍት ፕሮሰስ እስከሚያደርግ። ያው እንደምታዩት እዚህ ጋር ምን አለ ተርን ኦፍ ዘ ኖቲፊኬሽን ይላል። እዚህ ጋር ካንስል፣ እዚህ ጋር ኦኬ ይላል። ኖቲፊኬሽን ነው የሚለው። ኖቲፊኬሽን እንፈቅድለታለን ማለት ነው። ታዲያ እኛ እዚህ ጋር ኦኬ የምትለውን እንነካለን። ከዛ እዚህ ጋር ምንድነው የሚለው ኖቲፊኬሽን ይላል። ኖቲፊኬሽን እንፈቅድለታለን። እዚህ ጋር እቺን ኦን እናደርጋታለን። ከዛኛ እንደዚህ እንመለሳለን። ከዛ እዚህ ጋር ብዙ አይነት አማራጮች አሉ። አፕሊኬሽን የምንከፍትበት በጣም ብዙ አይነት አማራጮች አሉ እንደምታዩቸው። እኛ በተመቸን እኛ በፈለግነው መክፈት እንችላለን። ከ6 ከ7 በላይ ናቸው እንትኖቹና እዚህ ጋር እኛ በፈለግነው መክፈት እንችላለን። እዚህ ጋር ጎግል አካውንት አለ። በፌስቡክ፣ በኢንስታግራም፣ በስልክ ቁጥራችን መክፈት እንችላለን። እንደኔ ግን እኔ እንደምነግራችሁ ከሆነ እዚህ ጋር በጎግል አካውንታችሁ ብትከፍቱት አሪፍ ነው። ምክንያቱም ደግሞ በራሳችሁ ኢሜል መሆን አለበት። የራሳችሁ ኢሜል ከሆነ በጎግል አካውንታችሁ ብትከፍቱት